በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 85ኛ ተአምር። ሐዋርያት በሰንበት እሸት አሽተው ስለ መብላታቸው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ወራት ጌታ ኢየሱስ ክርስቶስ በሰንበት ቀን በስንዴ አዝመራ መካከል ያልፍ ነበረ። ደቀ መዛሙርቱ ተርበው ነበርና እሸት እያሹ መብላት ጀመሩ። ፈሪሳውያንም ይህንን አይተው ጌታ ኢየሱስ ክርስቶስን ደቀ መዛሙርት በሰንበት ቀን መደረግ የማይገባውን ሥራ ሲሰሩ አየህን? አሉት። ጌታም እርሱና አብረውት ለነበሩት ሰዎች በተራቡ ጊዜ ዳዊት ያደረገውን ከቶ አላነበባችሁምን? ወደ እግዚአብሔር ቤት ገብቶ ከካህናት በስተቀር እርሱም ሆነ አብረውት ለነበሩት ሰዎች ሊበሉት ያልተፈቀደላቸውን የመሥዋዕቱን ኅብስት በልተዋልና አላቸው። ደግሞስ ካህናት በሰንበት ቀን በቤተ መቅደስ ሰንበትን ሲሽሩ በደል ሆኖ እንደማይቆጠርባቸው በሙሴ ሕግ የተጻፈውን አላነበባችሁምን? እንግዲህ ከቤተ መቅደስ የሚበልጥ እነሆ ከዚህ እንዳለ እነግራችኋለሁ አላቸው። ይልቁንም እኔ የምፈልገው ምሕረትን እንጂ መሥዋዕትን አይደለም የሚለውን የመጽሐፍ ቃል ምን እንደሆነ ብታስተውሉ ስኖሮ በደል በሌለባቸው ሰዎች ባልፈረዳችሁም ነበረ። ምክንያቱም የሰው ልጅ የሰንበት ጌታዋ ነውና አላቸው። በዚህም ጊዜ ይህን ስለተናገራቸው መልስ ለመስጠት በማይችሉበት ደረጃ ደርሰው ፈጽመው አደነቁ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።